የተሰወረውን እገልጣለሁ። የተሰወረውን እገልጣለሁ። የተሰወረውን እገልጣለሁ። ሃሌሉያ ሃሌሉያ። የተሰወረው በረከት ይገለጣል። የተሰወረ ነገር ይገለጣል። አሜን አሜን። ድንገት ከእጄ የወጣውም ዛሬ በመገለጥ ይመለሳል። የጌታን እግዚአብሔርን ቃል ኢሳይያስ 60 ቁጥር 4 ዓይኖችሽን አንስተሽ በዙሪያሽ ተመልከች። ከጎናችሁ ያለው ዓይንህን አንስተህ በዙሪያ ተመልከት ማለት ነው። ዓይንህን አንስተህ በዙሪያ ተመልከት ማለት ነው። ኧረ አሜን ኧረ አሜን። ከዛ ዞር ብለህ ፈውስ ቅርብ ነው ማለት ነው። ፈውስ ቅርብ ነው ተባለ። በረከት ቅርብ ነው በሉ። በዙሪያ ላይ ተቀምጠዋል በሉ። ካንተ የሚያስፈልገው አንድ ነገር ነው በሉ። ዓይን መከፈት ብቻ። አሜን። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እስኪ አሜን። ምን እያለ ነው? በረከት ጎንህ ነኝ። ዓይንህን አንሳና ዞር በል። እስኪ አሜን። ሩቅ አይደለም። ለቀህ አትሂድ። ተሸንፈህ አትውጣ። ከአዋጁ በላይ አሁን ካለህበት በላይ ፈውስና በረከት ከጎንህ። እዛ ነው ሌላ እግዚአብሔር ቃል የገዢ ቁጣ በተነሳበት ጊዜ በረከታችሁ፣ ጤንነታችሁ፣ ሰላማችሁ፣ ቤታችሁ፣ ሕይወታችሁ ላይ እየኖራችሁ በሰላም እያለ የእናንተ ሰላም የማይፈልጉ መናፍስቶች እነሱ በቁጣ ይነሳሉ። በበሽታ ይመጣሉ፣ በማድረግ ይመጣሉ፣ በመበተን ይመጣሉ። በተለያየ የመናፍስታዊ ጥቃት ወደ አንተ ይመጣል። አንዳንዶች ደግሞ እንደዚህ ናቸው። በረከት እያለ ምንም እንደሌለ በጣም ደግሞ አሁን ያለውን የመንፈስ አሰራር ስለ ነገ ስታስብ ምንም አይነት ተስፋ እንደሌለ ማለት ነገ ብለሽ ስታስቢ በረከት እንደሌለ የሚያሳይ፣ ነገ ብለሽ ስታስብ ጤንነት እንደሌለ የሚያሳይ፣ ነገ ስትል ትሞታለህ የሚል ድምፅ፣ ነገ ስትል በዚሁ ነው የሚቀጥለው ስራ፣ ከዚህ በላይ ሌላ ምንም ነገር የለም የሚል ስለ ነገ ስታስብ ምንም አይነት የተስፋ ነገር የማያሳይ እግዚአብሔር ቃል ግን እንደዚህ ዓይንህን አንሳ። አሜን። በዙሪያ ተመልከት። ከአሁኑ ችግር አልፈህ ተመልከት። አሁን ካሉት ሪፖርቶች የዛሬ ዓመትም ያሁን አሁንም እንዲህ ልጨርስ ነው እያለ በእነዚህ ወራቶች ውስጥ ግን ብለህ አልፈህ የተነገረልን የተስፋ ቃል ይኸው አለ። ለምን ቢባል ያንተ እግዚአብሔር ባህሪው ዘግይቶ ይነሳል፣ ቀድሞ ይደርሳል። ባህሪው ነው እግዚአብሔር፣ ባህሪው ነው የእግዚአብሔር። ይናገራል፣ በቃሉ ዝም ይላል። በየቀኑ እየመጣ አያወራም። አንዴ ለዛ ነው እግዚአብሔር አንድ ጊዜ ብቻ ተናገረ። ለምን ሉዓላዊ ነው፣ አይደቃቅም። ሲማማል አይኖርም፣ ሲምርልህ አይኖርም። አንዴ በዙፋኑ ሆኖ ያንተን ፍጻሜ ይነግራል። ከዚህ ምድር ወጣችሁ ወተትና ማር ወደምታገባው ምድር ትገባላችሁ። ጨረሰ እግዚአብሔር። ቀይ ባህር አያውቅ፣ ምናምን አያውቅ፣ ድህነቱን አያውቅ፣ መንገዱ አያውቅ፣
አውረዱን አያውቀው መረሻን ይነግርሃል። መሀል ያለውን አይነግርህም። ኖሩ ሲመጣ አይነግርህም። ለምን ኪዳን ያለበት አይቀርም። ሞት አይዘውም። ቃሉ አለ። የሆነ ሰው ዛሬ ከሁኔታው በላይ የሚያይበት ቅባት ዛሬ አንዳንዱ ላይ እንደዚህ ነው። ከዓይኑ ላይ ያራግፈዋል። ዝም ብሎ መንደር የሚያሳይ ተስፋ እንደሌለ ቃል እንደሌለ አንተ እነግርሃለሁ፣ የልጅነት አምላክ አለ። ሌላ ባህዳ ራዲያስ እግዚአብሔር አለ። የኢትዮጵያ ባጀት ያለው እግዚአብሔር ዘንድ ድሀ ስለሆነች አይደለም። ኢትዮጵያ ቢሊየን ቢኖራት በአፍሪካ አንደኛ ምትለው የሚያኖራት እግዚአብሔር ብለህ የሆነ ካፌ ላይ የሆነ ሰው ብትጠይቅ አሁን ትጥቄን የሚያስፈታ ነገር ነው የሚነግርህ። አንድ ሰው መልካም ነገር ማውራት ያቃተበት ሰው በቃ በስተር ስራ የለም ጠፍቷል፣ አየር ተይዟል ይላል። የኔ አየር የኔ ግን ክፍት ስራ የለም። እንትን ነው ኧረ ምን ይሻለናል ተሰደን እንሂድ ምናምን ሂድ አላለኝም ያለው እንደዚህ ነው። ከዚህ ምድር አመልክልሃል ሂድ የተባለ ይሂድ። እንደዚህ አለ ለኢትዮጵያ ምድር ዛሬ ተነብያል። አይኖችሽን አንሺ ወደ ላ ከዛ ወደ ዙሪያሽ ዞር በይ፣ ወደ ኬንያ ዞር በይ፣ ኢትዮጵያ ወደ ሱዳን ወደ ሱዳን ዞር ስትል ኢትዮጵያ ታመሰግናለች። የሆነባትን ተያይታችሁ አላለ ብትትማ ወጡ ሰው መኖር እስከሚያቅተው ይሄ ነገር ከመምጣቱ በፊት ከዛሬ 3 ዓመት 4 ዓመት ስተነብይ የሰማ ሰው አለ። እዛኛው እያለ ሱዳን በራሷ እጅ ትቀጣለች ስለ የሰማኝ ነው። የእግዚአብሔር ቅጣት ሲሆን አባት አይቻለሁ ስል እስኪ የሰማኝ ነበር። እናንተ ግን ይኸው ምስክር ናችሁ። እግዚአብሔር እያንዳንዱ በዓለም ላይ እየሆነ ያለው የእግዚአብሔር ልጆች ያንተ አምላክ ደግሞ እንደዚህ ነው። በዙፋኑ ላይ ቁጭ ብሎ ሽብር ያስደነግጠው፣ ንፋስ ያስደነግጠው፣ ምድር እያንዳንዷ በቃሉ እየተጓዘች እና ምን እያለ ነው? እኔ ለኢትዮጵያ ዞር ብዬ ሸተተኝ። ምን ሸተተ? ክብር፣ ብርሃን፣ መበታተን እየታየኝ አይደለም፣ መባላት እየታየኝ አይደለም፣ ፍቅር አይኖቼን አንሳ ብለው ከጎን ያለው ዛሬ ጌታ ይለወጣል በለው። እንዲህ ስትል ሞት አይታይም። እንዲህ ስትል የሆነ ነገር አይታይም። እንዲህ ስትል የሆነ ነገር አይታይም። እባክህ መንፈስ ቅዱስ ካንተ ቤት ሰላም አለ። አይኖችሽን አንሺ። ምን ማለት ነው? ወደ ምድር እያቀረቀርክ አትሂድ፣ እያለቀስክ አትሂድ፣ አምላክ እንደሌለው እየቆሰምክ አትሂድ። ምን እያለ ነው? እኔ ታዳጊ ዝቅ ከማለት አንገትህን ደፍተህ ከመሄድ ዛሬ ምሽት እንደዚህ ይሆናል። ቀና ዞር የተነገረ ቃል አስታውሶ ቁጭ ብለህ በነቢያት የተወራ በጸሎት ያወራ እነዛ ቃሎች እያሉ ፍጻሜ እንደዚህ ነው። አይኖችሽን አንስተሽ በዙሪያሽ ተመልከቺ። እስኪ ተመልከት። አሜን አሜን። ከአንተ ጋር እኩል የተወለዱ በሕይወት የሌሉ አንዳንድ ጓደኞቻችን ቆመን የሸኘናቸው ሄደዋል። አንዳንዱ ደግሞ በጣም በስኬት ሆኖ የሄደውንም ይኸው የተሳካለትንም ይኸው አንተ ደግሞ እንዴት እንደቆምክ ራስህን ይኸው እንደዚህ ነው ስታይ 2017 እንኳን ከገባ ያልተላቀቀ ስለሌለ
የበሽታ የመራቆት በጌታ ያለ እምነት እንዲናወጥ ማዕት ፋይቶች ተልከው አሜዚንግ የሚያደርገው እነዛ ሁሉ አልፎ ዛሬ ቸርች ቁጭ ብለን እየዘመርን ያለው ነገስ በኃይል ትዘምራለህ። ከነገዳት በገድል ትገባለህ። ለምን እግዚአብሔር ነቃ ነው አለ። ነቃ አድርገውና ህይወት እየተለወጠ ነው።